ሰላም ጤና ይስጥልን የተከበራችሁ የኢትዮ ዜና ቤተሰቦች እንዴት አላችሁ? ዝርዝር ዜናዎቻችን የተለያዩ ጉዳዮችን አጠናክሮ ከሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ቻናሉን ሰብስክራይብ እያደረጋችሁና መረጃዎችንም ላይክ እያደረጋችሁ ለበርካቶች እያጋራችሁ አብራችሁን ትዘልቁ ዘንድ ከወዲሁ በአክብሮት እንጠይቃለን። በጎንደርና በሌሎች አካባቢዎች በፋኖ የተወሰዱ ወታደራዊ እርምጃዎች። በተለያዩ ግንባሮች የአገዛዙ ጦር ላይ ኪሳራ እያደረሰ ያለ የፋኖ ኃይል በተለያዩ አካባቢዎች ህዝባዊ አደረጃጀቶችን እያካሄደ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይ እዝ ዞብል ጃኖና በጌ ምድር ክፍለ ጦሮች ባካሄዱት የተቀናጀ ኦፕሬሽን በአገዛዙ የሰው ኃይልና ወታደራዊ ቁሳቁስ ላይ ከፍተኛ ኪሳራ አድርሰዋል። መዳረሻውን ጭውድብ አድርጎ ሲንቀሳቀስ የነበረውና በህዝብ ላይ በደል ሲፈጽም የቆየ አገዛዙ ኃይል ይዞታውን ለማስፋት በማሰብ ከምዕራብ ደንቢያ አሌፋ ጣቁሳ ወረዳ ከጭልጋ ከተማና አካባቢ ሲንቀሳቀስ የነበረ ቢሆንም በሁለቱ ክፍለ ጦሮች የተቀናጀ የመልሶ ማጥቃት እርምጃ ጫምባምባ ተራራ ላይ ከፍተኛ ምት አርፎበታል። በጫምባምባ ተራራ የደረሰበት የከፋ ምት መቋቋም የተሳነው የብርሃኑ ጁላ ስብስብ በሌላኛው የውጊያ በኩል ተጨማሪ ማጥቃት ሙከራ ለማድረግ ቢሞክርም በክፍለ ጦሮቹ በተናበበና በተደራጀ አጸፋዊ ምት ከፍተኛ ኪሳራ ደርሶበታል ሲል የአፋብን ጎንደር ጠቅላይ ግዛት በላይ እዝ የህዝብ ግንኙነት መምሪያ መረጃውን አድርሷል። በሌላ ግንባር ደግሞ የአፋብን ቴዎድሮስ ዕዝ 105ኛ ኮር 55ኛ ክፍለ ጦር ቀኝና መሐንዲስ ሻለቃዎች ወደ ዱር ቤት ከተማ አስተዳደር ሰርጎ በመግባት ልዩ ስሙ ጁፊ ባታት ላይ በእንቅስቃሴ ላይ በነበረ የአረጋ ከበደ መንበር አስጠባቂ ሚሊሻና አድማ ብተና ላይ በወሰደው የደፈጣ እርምጃ በአንድ ሲኖትራክ መኪና ተጭነው ሲንቀሳቀሱ የነበሩ አባላት ሙሉ በሙሉ ተደምስሰዋል። በዚህም አንድ ብሬን ከ20 በላይ ክላሽ እና የቃታ መሳሪያ መማረክ የተቻለ ሲሆን ዱር ቤቴ በሆስፒታል በዚህ ሰዓት በቁስለኛ መጥለቅለቁን ኦፕሬሽን የመራው የ55ኛ ክፍለ ጦር ዘመቻ ኃላፊ አርበኛ ስላባት አቤት አስታውቋል። ይህ በእንዲህ እንዳለ የአገዛዙ ሰራዊት አባላት እየፈረሱ የአማራ ፋኖ ብሔራዊ ንቅናቄ ወሎ አማራ ሚኒሊክ ዕዝ 101ኛ ኮር እየተቀላቀሉ ይገኛሉ። የ47ኛ ክፍለ ጦር 5ኛ ሻለቃ አባል ከ45ኛ ክፍለ ጦር 5ኛ ሻለቃ ሁለት አባላት አንደኛ ኮር 15ኛ ክፍለ ጦር ሲቀላቀሉ የ46ኛ ክፍለ ጦር የአንደኛ ሻለቃ አመራር አጃቢ ደግሞ የአፋብን ወሎ አማራ 11ኛ ክፍለ ጦርን ተቀላቅለዋል። በግንባር ከተካሄዱ ወታደራዊ እንቅስቃሴዎች በተጨማሪ ፋኖ መንግስታዊ የህዝብ አደረጃጀቶችን እያዋቀረ ይገኛል። ላብነትም አፋብን ጎንደር ጠቅላይ ግዛት በላይ ዕዝ ሜጀር ጀነራል ውብነ አባ ነጋ ኮር ጣና አገልግሎት ክፍለ ጦር ላለፉት 3 ተከታታይ ቀናት ሲያካሄድ የቆየውን ጥልቅ ወታደራዊና ፖለቲካዊ ግምገማ መድረክ በስኬት በማጠናቀቅ አጠቃላይ የመዋቅርና የአደረጃጀቶች ሪፎርም ማድረጉን ይፋ አድርጓል። በአማራ ፋኖ ብሔራዊ ንቅናቄ አንደኛ ምኒልክ ዕዝ የሰሜን ወሎ ዞን መቄት ወረዳ ጊዜያዊ የህዝብ አስተዳደር መልሶ የማደራጀት ስራም ተሰርቷል። የህወሓት ተግባርና ከትምህርት ሚኒስቴር ዴኤታው የቀረበበት ትችት። ህወሓት እንደ አልሻባብ ሆኗል። ሚኒስትር ዴኤታው ህወሓት ልክ እንደ አልሻባብ የጭካኔ ጫፍ ላይ ደርሷል የሚል ከባድ ውንጀላ አቅርበውበታል። ከሱዳን ጦርነት ጋር በተያያዘ የህወሓት የዶላር ምንጭ ናቸው በተባሉ ታጣቂዎች ዙሪያ ከፍተኛ አመራሩ አነጋጋሪ መረጃ አጋርተዋል። የቀድሞ የመቀሌ ዩኒቨርሲቲ ፕሬዚዳንት፣ የብልጽግና ፓርቲ ከፍተኛ አመራርና የትምህርት ሚኒስቴር ዴኤታ ፕሮፌሰር ክንዴ ገብረሕይወት በትግራይ ክልል ባለው ወቅታዊ ሁኔታና ከህወሓት ጋር በተያያዙ ጉዳዮች ዙሪያ አስተያየት ሰጥተዋል። ፕሮፌሰር ክንዴ ከጋዜጣ ፕላስ ፖድካስት ጋር ባደረጉት ሰፊ ቆይታ ህወሓት የትግራይን ወጣቶች በግዴታ ለማፈስና ለማሰልጠን የሚጠቀምባቸው ድንጋጌዎች እስከ ሞት ቅጣት የሚያስፈቅዱ አንቀጾችን ያካተቱ ህገ መንግስታዊ መብቶችን የሚጥሱና ልክ እንደ ሽብር ቡድን አልሻባብ ጭንብል የለበሱ እጅግ የጭካኔ ጫፍ መገለጫዎች ናቸው ብለዋል። ክልሉ የወርቅ ቁፋሮ የሚካሄድበት ሰፊ ሀብት ያለው ህዝቡ ግን ምግብና የዕለት እርዳታ አጥቶ ለህልፈተ ህይወት እየተዳረገ ነው ያሉት ፕሮፌሰሩ ከውጭ የሚመጡ እንደ ዘይት ያሉ የእርዳታ እህሎችና ስንዴዎችን ጭምር በቡድኑ በስውር እንደሚሰረቁና በጦርነቱ ወቅት ከዲያስፖራ የተሰበሰበውን በሚሊዮን የሚቆጠር ዶላር የት እንደገባ አይታወቅም ብለዋል። በቀጠናው ዘላቂ ሰላም ሊመጣ የሚችለው የህወሓት ኃይል በሙሉ ከስልጣን ሲወገድ ነው ብለዋል። ቡድኑ ሱዳን ውስጥ ካለው የስልጣን ሽኩቻ ጀርባ እጁን በማስገባት የውክልና ጦርነት ሲያካሄድ ቆይቷል ያሉት ሚኒስትር ዴኤታው ህወሓት ቀደም ሲል ከነበረው አንድ ሰራዊት በተጨማሪ ሁለተኛ ሰራዊት እንዲሁም በቅርቡ በሽራሮ ግንባር ውጊያ ያካሄደበት 13ኛ ሰራዊትን ጨምሮ 3ኛ ሰራዊት በማደራጀት በዶላር የሚደገፍ የውክልና ጦርነትን የገቢ ምንጭ ፈጥሮለታል ብለዋል። አጠቃላይ በትግራይ ህዝብ ላይ ለተደቀነው ቀውስ ህወሓት ቀዳሚ ተጠያቂ ነው ያሉት ፕሮፌሰር ክንዴ ወደ ሰላማዊ መንገድ ከመጡ በህግ መጠየቃቸው ስለማይቀር ጦርነቱን እንደ ገቢ ምንጭ ለመቀጠል እየሰሩ ናቸው። በጦርነትም ባያሸንፉ እንኳን በቀጣይነት ቀውስ የመፍጠር አቅም እንዳላቸው
እንዳላቸው ጠቁመዋል። በአሁኑ ወቅት የትግራይ ወጣቶች ወደ ኩርሙክ እና ዳማዚን የሱዳን ግዛቶች እየተወሰዱ በግንባር ገንዘብ ተሽጠው በውክልና ጦርነት እንዲሳተፉ እየተደረጉ ነው ብለዋል። ይህንን አደገኛ አሰቃቂ ድርጊት በአስቸኳይ ማስቆም የሁሉም ኢትዮጵያውያን የጋራ ኃላፊነት ነው ብለዋል። ትግራይ የኢትዮጵያ ፌዴሬሽን አካል በመሆኗ የህዝቡን ህገ መንግስታዊ መብቶችና ደህንነት የማስጠበቅ ዋነኛ ኃላፊነት የፌዴራል መንግስት ነው ያሉት ፕሮፌሰር ክንዴ እስካሁን መንግስት ላሳየው ታጋሽነት ትልቅ አድናቆት እንዳላቸው ተናግረዋል። ይሁን እንጂ ህዝቡ የሚሰቃይበት ጊዜ አብቅቶ ብሎ አደብ የሚገዛበት መዋቅር ሊዘረጋ ይገባዋል ብለዋል። የፕሪቶሪያው የሰላም ስምምነት ሲፈረም ትልቅ አስተዋጽኦ ያደረገው ዓለም አቀፉ ማህበረሰብ አሁን በህወሓት በኩል እየተፈጸሙ ያሉትን እነዚህን ግልጽ ጥሰቶች በዝምታ መመልከት የለበትም፣ ተጽዕኖ ሊያሳድር ይገባዋል ሲሉ መልእክታቸውን አስተላልፈዋል። የኤርትራ ቋሚ መልእክተኛ በኢትዮጵያ ፖለቲካና የባህር በር ጉዳይ ላይ የሰጡት ምላሽ። ኤርትራ ስለ ጠቅላይ ሚኒስትሩና የባህር በር በተባበሩት መንግስታት ድርጅት የኤርትራ ቋሚ መልእክተኛ አምባሳደር ሶፊያ የኢትዮጵያ ወቅታዊ የፖለቲካ ፍልስፍናዎች፣ የዲፕሎማሲ ዶክትሪኖችና ቀጠናዊ አካባቢ ግንኙነቶች አስመልክተው እጅግ ሰፊና ጠንከር ያለ የትችት ጽሑፍ በማህበራዊ ትስስር ገጻቸው አስነብበዋል። አምባሳደር ሶፊያ ባሰፈሩ ጽሑፍ ጠቅላይ ሚኒስትር አብይ መደመር የተባለውን የፖለቲካ ፍልስፍና እንደ አዲስ የስልጣኔ መንገድ ቢያስተዋውቁም በአሁኑ ወቅት ግን በሀገሪቱ ውስጥ ያለው ነባራዊ ሁኔታ ከባድ ቀውስ ያስከተለ ነው ሲሉም በመጥቀስ በሀገሪቱ የተለያዩ አካባቢዎች ለሚታዩ የጸጥታ ችግሮች እንዲሁም ማህበራዊ ቀውሶች ዓለም አቀፉ ማህበረሰብ የሰጠው ዝምታ አሳሳቢ ሆኖ አግኝቼዋለሁ ብለዋል። አከል አድርገውም የኢትዮጵያ መንግስት በቅርቡ ያስተዋወቃቸውን መቋቋም፣ መጠቀምና መግራት የሚሉትን 3 መርሆች እንዲሁም ንቁ አማራጭ የሚሉትን አዲስ የዲፕሎማሲ ዶክትሪኖችን እንዲሁም የድምር ጫና ጽንሰ ሀሳቦችን የተቹ ሲሆን ስልታዊ ጫናዎችን ወደ ሉዓላዊ መብትነት በቀጥታ መቀየር አይቻልም፣ ዓለም አቀፍ ሕግ በጉርበትና ወይም በቅርበት መብት ላይ ተመስርቶም አይሰራም ብለዋል። ቀጠናዊ ትስስሮችንና የተደቀኑ የውጭ ጫናዎችን አስመልክቶ በሰጡት ሀሳብ የኤርትራዎቹ ወታደራዊ ካምፖች፣ የባህር ማዶ ፖሊሲ፣ የግዛት አንድነትና ከሌሎች ሀገራት ጋር ያሉት ግንኙነቶች ለኢትዮጵያ ስትራቴጂ የማይመቹ ወይም አስቸጋሪ ሊሆኑ ቢችሉም ድርጊቶቹ ህገወጥ አይደሉም ብለዋል። የተወደዳቸው የቻናላችን ቤተሰቦች ለሰዓት ያዝናቸው አዳዲስ ሰበር መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት መልካም ጊዜን ተመኘ